ቬጋሶች እንግዲህ በደንብ ተንከባክባችሁ ትልኩታላችሁ ብለን እናስባለን። ጭራሽ እና ሰክራለሁ በቃ እኔ ቀኔውን ሰምና ወርቁን ለእናንተ ትቻለሁ። በጣም በቃ ብዙ ብር ቢኖርሽ ለኔ ምን ትገዢልኝ? ነፍሰ ጡሮች ነው የሚመስሉት። ሰልስት ላይ ሀበሻ በሚስትና በርስት ቀልድ አላውቅም የሚለው ለዚህ ነው። ዝራፍ አቀጥኝ አንገብገባኝ ላርገኝ እስኪ ዋጊ ድረሰኝ። እኔም እንደባለ ትዳሮቹ አለቃቀሳቸው እንዴት እንደሚያስቅ እኔ ከየት ነው ከለግሬ ተመርምራችሁታል? ሆርሞናችሁን ቼክ አድርጋችኋል? የገደላትን ሴት አስክሬን ቪዲዮ ቀርጾ ለቤተሰቦቿ የላከው ግለሰብ ይህን ቪዲዮ ያየው ቀን የእውነት እስከማይመስለኝ ድረስ ቁጭ ብዬ ነው ያለው። ቤቢ ሃኒ የኔ ፍቅር እማ ውዴ እየተባለ መኖር ሀበሻ። ሃሎ እንዴት ናችሁ? ውድ የሀበሻ ቲዩብ ቤተሰቦች ይህ ሀበሻ ዩቲዩብ ቻናል ነው። ሀሳብ ጭንቀት ድባቴ ልናባረር ይሄው ከተፍ ብለናል። ከች በኮረኮንች መተናል። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ። እንዲሁም አዳዲስ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ። ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን። ላይክ ስታደርጉ ለብዙ ሰው ይደርስልኛል። ስለዚህ ላይክ አድርጉ። ላይክ ከዚህ በፊት እንደነገርኳችሁ ዩቲዩብ ቻናሌ ተመቷል። ዱቄት ሆኗል ነው የምላችሁ። ዱቄት ሆኗል እንዴ! ነካኩታ ቆስቆስ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። ላይክ ግጩ። ለብዙ ሰው እንዲዳረስ አድርጉልኝ። ዱቄት ሆኗል ነው የምላችሁ። አሁን ወደ ቪዲዮቹ እንዴ እናቱ እንዴ ተወዳጁ የትግርኛ ጭፈራ እኮ አብካካሹ ጭራሽ ኧረ አይመጣውም አይነፋም። በእናትሽ እንዴት ነው እናንተ ተመችቷችኋል? አስተያየታችሁን ኮሜንት ሴክሽን ላይ እንቀጥል። ጉድበል እንግዲህ አገሬ ሰው እንግዲህ እቺን የምታዩት ወፍ መንቁሯ የላኛዋ መንቁሯ ተሰበረና አንደኛዋ ወፍ ስታበላት የሚያሳይ ቪዲዮ ነው እንግዲህ ተቀርጾ የተለቀቀው ሚዲያ ላይ ሰሞኑ በጣም መነጋገሪያ ሆኗልና የሰው ልጅ በተጨካከነበት ሰዓት ላይ እንስሳ እርስ በርሱ እንደዚህ ሲግባባ ማሰብ አይችሉም የሚባሉ እንስሳዎች በጣም ነው የሚገርመው። እንዴት ልብ እንደተነካ በዚህ ቪዲዮ አስቡት። እንግዲህ አዋፋቶች እንደዚህ ከተጋገዙ እኛ እንዴት ያቅተናል? እንደምታውቁት የአሁኑ ጊዜ በጣም ከባድ ነው። በዚህ ጊዜ አቅራቢያችን በዙሪያችን ያሉ ሰዎች እኛ ያለን ነገር እነሱ የሌላቸው ይሆናል። ስለዚህ በዚህ ሰዓት ብንደጋገፍ ጥሩ ነው ባይ ነኝ። በዚህ አጋጣሚ ደጋግ ልቦች ያላችሁ ሰዎች እጅግ በጣም እናመሰግናለን። መመስገን መከበር አለባቸው ብዬ አስባለሁ። ቸርብቃ አቤት፣ ምን እያረግሽ ነው? የጠጣው አንቺ እሱ ታውቂዋለሽ፣ ያሰክራል እኮ ይሄ። አዎ ወይኔ ምን ነው? ድሮም እኮ እግሬ ቆላልፎ ይዘኛል እና ሰክራለሁ በቃ። ይሄ እናት እኔ በጣም ነው ወዳት ይችልኝ እና ማለት ነው እንደሚያሰክር ሲነገራት ነው ሰክራለሁ በቃ። አክሰንቷ ራሱ ሲጣፍጥ እኔ የሚገርመኝ ይቺ ልጅ ለምንድን ነው ወደፊት የማትመጣው? ቪዲዮቿ በጣም ቫይራል አይወጡም። ስለዚህ እየገባችሁ ፎሎ አድርጓት። ይመችሽ እናት። ዶሮሽ ተዋጣሽ ማት
ተሰብሬያለሁ እግሬን ተሰብሬያለሁ እኔ ቅኔውን ሰምና ወርቁን ለእናንተ ትቻለሁ። ቀጨኔዎች ግን ይመቻችሁ። ቀጨኔዎች እኮ ስራ ብትሉ ቀልድ ብትሉ ጨዋታ ብትሉ ይለያሉ። ይመቻችሁ ለቀጨኔዎች። በጣም በቃ ብዙ ብር ቢኖርሽ ለኔ ምን ትገዥልኛለሽ? ጭንቅላት ምን እስኪ እንድገመው። በጣም በቃ ብዙ ብር ቢኖርሽ ለኔ ምን ትገዥልኛለሽ? ጭንቅላት ኢሞሽናል ዳሜጅ አባቱ ታዲያ ቁመህ ምን ትሰራለህ? ንካው። በፈለግሽ ትራንስፖርት አማራጭ ነይ እኔ ከፍላለሁ ስላት እና ጥፋቱ እኮ ያንተ ነው። በተመቸሽ ነው ያልካት፣ በተመቻት ደርቅ ቀብላ መጣችልህ። ግን እዚህ ሀገር ሄሊኮፕተር ትራንስፖርት ተጀመረ እንዴ? ለማንኛውም ይመችሽ። ከዛ ማለት ነው ልክ ክፍሉን ብርግር ዳርጎ ከቧንቧ እንኳን አትኖር ወይ? ታች ሰፈር ሱቅ ሂጂ እዛ። አዎ 3 days later ደርሻለሁ። ሰልስት ላይ ሄደሽ ስለዚህ እየመጣሁ ነበር። ለሰልስቷ የቁራ መልእክተኛ። እንደዚህ አይነት ሰዎች በየቦታው አሉ። ጨጓራ የሚልጡ አሉ። ኤሊ እንኳን እኮ ናት የምትቀድማቸው። ኧረ እባካችሁ ከዘመን ጋር እንንቀሳቀስ፣ እንፍጠን። ጋይስ ቢኒያም ሽብሬ ጆኒ ለመግጠም ወደ ኢትዮጵያ እመጣለሁ አለ። በነገራችን ላይ ስለ ውድድሩ በላስ ቬጋስ የሚኖረው ቢኒ፣ ምናልባት ቢኒ ካላወቃችሁት ይሄ ነው ታወቀው። ቢኒያም እና እመጣለሁ እያለ ነው። እመጣላችኋለሁ አለ። አዎ ከማጋ ነው። እኔ በቀደም ያየሁት የነፍሰ ጡር ነው አለ። እኔ ሁሉ ቦርጭ አለ። በጣም ተናደደ እና እመጣለሁ አለ። አዎ በትክክለኛ ውድድር ከኔ ጋር ከማጋ ነው። የዓለም አቀፍ ኤምኤምኤ ፋይተሩ ቢኒያም ሽብሬ ለሰይፉ ፋንታው እንደተናገረው እመጣላችኋለሁ ያለ ሲሆን የነ ንቃተ ህሊናና የጆኒን ውድድር ደግሞ እኔ በቀደም ያየሁት የነፍሰ ጡሮች ውድድር ነው ሲል ፎግሯቸዋል። ጆኒም ታዲያ ከሰሞኑ ከቢኒያም ጋር ፋለማለሁ፣ ኢትዮጵያውያንም ጥሩና ተመጣጣኝ ውድድር ያሉ ሲል ቴዶ ማርሻልም እንደማይመጥነው መናገሩ ይታወሳል። አሁን እውነተኛ ፋይቲንግ ልናይ ነው። ቬጋሶች እንግዲህ በደንብ ተንከባክባችሁ ትልኩታላችሁ ብለን እናስባለን። እውነት ለመናገር ስፖርተኛ የሚመስለው ቢኒያም ነው። እነሱ እኮ ቢኒ ቬጋስ እንዳለው ነፍሰ ጡሮች ነው የሚመስሉት። አሁን እኛም ተዘጋጅተናል ይህን ፋይት ለማየት። ቶሎ ያልቅም ብለን እናስባለን። እናንተ ስለዚህ ፋይቲንግ ምን አስተያየት አላችሁ? ምን ሀሳብ አላችሁ? ኮሜንት ሴክሽን ላይ ጻፉት። ጌቾ ተቀበለውና ቶሎ ይዘጋጅልን። እንዴ ሳይ እንዴ ሰውዬው ጸጥ አለ እኮ። ሀበሻ በሚስትና በርስት ቀልድ አላውቅም የሚለው ለዚህ ነው። ዘራፍ ባንዴ ዘራሩ። በቃ አንዳንዶች አትቅበጥበጡ፣ አትቅበዝበዙ፣ እንዴ አደብ ግዙ። እንደዚህ ሰበብ እንዳትውሉ፣ በሰው ላይ ጦስ አትውሉ።
እየሳቁ Desculpa. Morreu ninguém. Perdão, é muito tristeza. Ainda ontem estavam morrendo. Pra morrer bastante. እንደዚህ ነገር ያጋጥማል። እናንተም ገጥማችሁ ይሆናል። ከገጠማችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የኔን ግን ልንገራችሁ። እኔ ለቅሶ ልደርስ እንጂ አሳዝነውኛል እኮ እያለቀስኩኝ ነው። እና አጠገቤ አለቃቀሳቸው እንዴት እንደሚያስቅ እኔ ከየትኛው ከለቅሶ ልሁን ከሳቆ ልሁን በቃ ተጨነኩ፣ ነፍሴ ተጨነቀች። እና እንደዚህ ነገር ያጋጥማል። በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሪን ሰኢ ማዲያት አልወጣብኝ። 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ አይ አቃጠኝ፣ አንገብገበኝ፣ ቅጥል አድርገኝ። እስኪ ወጊ ድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ አምሽተህ እንድትመጣ ፈልጋለሁ። ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ይዛ ግጥም። እሺ ዜሪ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ። እንዴ እናቱ ሰላም ነው? ሁሉ ነገር ፒስ ነው እንዴ? በጣም ብዙ ሴቶች እንደዚህ ስትሉ እሰማችኋለሁ። ተመርምራችሁታል? ሆርሞናችሁን ቼክ አድርጋችኋል? እኔ የአህያ ሆርሞን የለብኝም። ይሄ መቀጥቀጥ ምናምን የምትሉት ነገር አይመቸኝም። እንዴ አደብ ግዙ እንጂ። ሰው በሰላሙ እንዴት ነው መቀጥቀጥ፣ መንገብገብ፣ መቃጠል የሚያምረው? እንዴ በሰላም መኖር እያለ ቤቢ ሃኒ የኔ ፍቅር እማ ውዴ እየተባለ መኖር እያለ ሰው ቦክስ ያምራል። ይሄ ጤነኝነት አይደለም። ተመርመሪው እናቱ። የገደላትን ሴት አስክሬን ቪዲዮ ቀርጾ ለቤተሰቦቿ የላከው ግለሰብ ይህን ቪዲዮ ያየው ቀን የእውነት እስከማይመስለኝ ድረስ ቁጭ ብዬ ነው ያደርጉት። የሰው ልጅ ጭካኔ ምን አይነት ደረጃ ላይ እንደደረሰ ያየሁበት ነው። እስኪ ቪዲዮ እኔ በዚህ ሰዓት እጅግ የሚያሳዝን መረጃ ተሰምቷል። አንድ እናት ልጇን የምታጣበት መንገድም ከዚህ በላይ እንዴት አሳዛኝ ሊሆን ይችላል? ለወላጆች ደራሽ ለመሆን ወደ አዲስ አበባ የመጣችው አለሚቱ ሸጋው በአሰቃቂ ሁኔታ ሕይወቷ ማለፉ ተረጋግጧል። ገዳዩ ግን በሰራው ወንጀል ከመጸጸት ይልቅ የአስከሬኗን ቪዲዮ ቀርጾ ለቤተሰቦቿ በመላክ ጭካኔውን አሳይቷል። ወላጆቿን ለመርዳት ከደቡብ ወሎ መሃል ሳይንት ወደ አዲስ አበባ የመጣችው ወጣት አለሚቱ ሸጋው አየር ጤና አካባቢ በሚገኝ አሚን ሆቴል እየተባለ በሚጠራ ቤት ውስጥ በጭካኔ ተገድላ ተገኝታለች። ገዳይ ተብሎ የተጠረጠረው ደሳለኝ ሽመልስም ወንጀሉ ለመፈጸም ብቻ ካለበት አሶሳ ከተማ በአውሮፕላን አዲስ አበባ መምጣቱም ተረጋግጧል። ሚያዝያ 12 ቀን ሌሊት ህይወቷን ካጠፋ በኋላም አስከሬኗን ቪዲዮ ቀርጾ ለቤተሰቦቿ መላኩን መሰረት ሚዲያ ዘግቧል። የሚያስቆጣው ግን ይሄ ብቻ አይደለም ይላሉ ቤተሰቦቿ። የግለሰብ ነፍስ አጥፍቶ በነጻነት እየተንቀሳቀሰ ከመሆኑም በላይ በአሶሳ ከተማ የተዝናና የሚገኝባቸውን ቪዲዮዎችም በቲክቶክ ገጹ ላይ በመልቀቅ ላይ ይገኛል። የተለያዩ እንደዚህ የመሰሉ ሀሳቦችንም እያጋራ ይገኛል። ይህ በምስሉ ላይ የምትመለከቱት ተጠርጣሪ ግለሰብ ለህግ እንዲቀርብ ድምጽ ሁኑን ሲሉ ቤተሰቦቿ መልእክታቸውን አስተላልፈዋል። አስቡት እንግዲህ እንዳያችሁት ነው። እጅግ በጣም ልብን የሚሰብር ነገር ነው። የሰው ልጅ እንዴት ነው የዚህን ያክል ማለት ሚስቱን ገደለ ምናምን የሚባሉ ወሬዎች ሁላችሁ እንደምታውቁት በዝተዋል። ግን የዚህኛው ይለያል። እንዴት ነው የልጅን አስክሬን ቪዲዮ ቀርጾ መላክ? ምን አሳሰበው? እንዴት ነው ያሰበው? እንዴት ነው የመጣለት?
በጣም እጅግ በጣም የሚያሳዝን ነገር ነው። ይባስ ብሎ ደግሞ እየተዝናና ቪዲዮ ይለቃል አሉ። ምንድነው? ምን ይባላል? አሁን የሚመለከተው አካል እንግዲህ ይሄን ነገር ቶሎ መፍትሄ ይሰጣል ብዬ አስባለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ሰላማችሁ ይብዛ።